በዕለቱ በአማራ ክልል ያሉ ወቅታዊ መረጃዎችን መነሻ በማድረግ ከዘውትር ተሳታፊያችን ጋር አጠር ያለ ቆይታ እናደርጋለን። በርካታ አውደ ውጊያዎች ተካሂደዋል። በተለያዩ አካባቢዎች የሚደረጉ ወታደራዊ እንቅስቃሴዎች አገዛዙን ኪሳራ ላይ እንደጣሉት ነው የሚነገረው። በአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ ባለፉት 2 እና 3 ቀናት የተደረጉ አውደ ውጊያዎችን የተመለከተ ነው። ጎንደር ከፍተኛ ንቅናቄ እየተደረገ ነው ያለው። ምናልባት በዝርዝር የአመራሮቹን አግኝተን ስለ አጠቃላይ ስለተገኘው ድልና ስለ ወቅታዊ ሁኔታ መረጃ እንዲሰጡን እናደርጋለን። እስቲ ወደ ጎጃም እናቅና። ጎጃም ላይ የድሮን ጥቃቱም እየተፈጸመ ነው። አገዛዙም እንደዚህ ድል ቀንቶኛል 48 ጽንፈኞችን ገድያለሁ ደምስሻለሁ ብሎ በስም ዝርዝርም ጠቅሶ መረጃ አውጥቷል። ነገር ግን ሊያሳይ የቻለው ምርኮ እስካሁን የለም። ነገር ግን በጎጃም በተለያዩ ከተሞች፣ በተለያዩ አካባቢዎች፣ በተለያዩ ወታደራዊ ቁልፍ በሆኑ ቦታዎች ላይ ውጊያዎች እየተካሄዱ ነው። በጎጃም ያለው ሁኔታ በጣም ተለዋዋጭ ነው። በአገዛዙ በኩል መጠነ ሰፊ የሆነ ጥቃት ከሚካሄድባቸው ቀጠናዎች አንዱ የጎጃም ቀጠና ነው። በርካታ ኃይሎቹን ወደዛ አስፍሯል። ከወለጋ በቡሬ በኩል የሚገባው ከተለያየ የሰራዊቱ ክፍል ወደ ጎጃም የሚገባው ኃይል ቁጥሩ ቀላል የሚባል አይደለም። ስለዚህ ጎጃም ያለውን ሁኔታ በየጊዜው መከታተሉ፣ ምክንያቱም በዛ አካባቢ ነው እንግዲህ የድሮን ጥቃቱን በበረከተ ሁኔታ እየተካሄደ ያለው። አገዛዙ ወሎ ላይ ከፍተኛ ጥቃት እና ኪሳራ እየደረሰበት አሁንም ድረስ በጎጃም በኩል ኃይሉን እያጠናከረ የመጣበት ሁኔታ ምክንያቱ ለምን እንደሆነ አይታወቅም። ጎጃም ላይ ያለውን ሁኔታ እንከታተላለን። እስቲ ወደ ወሎ እንሂድ። ወሎ ብዙ ቦታዎች ናቸው ውጊያዎች የተካሄዱት ባለፉት 2 ቀናት። በተለይ ዛሬም በርካታ ኃይሎች ተማርከዋል። በነገራችን ላይ እህቶቻችን የፋኖ ታጋይ ሴት ታጋዮች ላይ በሚወሰደው እርምጃ የተቆጡ አንዳንድ የአማራ ተወላጆች ምርኮኞችን በተመለከተ ፋኖ ምህረት ሊያደርግላቸው አይገባም የሚል ቅስቀሳ ያደርጋሉ። ነገር ግን የፋኖ መሪዎች ምን ያህል ላቅ ያለ ቦታ ላይ እንደደረሱ በአመለካከትም በአስተሳሰብም ነገሮችን በተለያየ መልኩ ሀገራዊ በሆነ መልኩ እንደሚያዩ የሚያረጋግጠው ይሄ ሁሉ እየተፈጸመባቸው ሁሉ ግፍ በአገዛዙ በኩል እየተፈጸመ፣ ነገር ግን ለምርኮኞች ያላቸው አያያዝ አሁንም እንደ ቀድሞ ነው። አይዟችሁ፣ አትፍሩ፣ ወደ ፈለጋችሁ ትሄዳላችሁ፣ ከፈለጋችሁ ወደ ቀይ መስቀል፣ ከፈለጋችሁም ወደ ቤተሰቦቻችሁ እንሸኛችኋለን የሚል መልእክት ነው ከፋኖ አመራሮች እየሰሙ ያሉት። ዘውትር ተሳታፊያችን እነዚህን መረጃዎች ሊያደርሰን መስመር ላይ ይገኛል። እስቲ ምን ነገሮች አሉ? በትናንትናው ዕለት እንደዚሁ ሰፋ ባለመልኩ የሚደረጉ እንቅስቃሴዎችን በመረጃ ደረጃ አድርሰን ነበረ። ዛሬም በበርካታ አካባቢዎች ናቸው እንደምንሰማው ጎንደር፣ ጎጃም፣ ወሎ፣ ሸዋ ሁሉም አካባቢዎች የህልውና ተጋድሎ ተጠናክሮ እየተካሄደ ያለው። እስቲ በዝርዝር ከአንተ እንስማ። አመሰግናለሁ መሳይ። ከወትሮ በጣም በተለየ ሁኔታ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ በደቡብ ጎንደር በጣም ከባባድ ወታደራዊ ምሽጎችን በመስበር በርካታ ከተሞችን መቆጣጠር ችሏል። በተለይ ሌሊት በተፈጸመ ጥቃት በደቡብ ጎንደር በእስቴ ወረዳ ዋና ከተማ መካነ ኢየሱስ አቅራቢያ በምትገኘው ደንጎላት ተብላ ከምትጠቀሰው ከተማ ላይ የጀመረው የማጥቃት እንቅስቃሴ ይህችን ከተማ የፋኖ ኃይሎች ምሽጎችን ሰባብረው ከተቆጣጠሩ በኋላ የመከላከያ ኃይሉ ወደ ዋና ከተማዋ መካነ ኢየሱስ ሸሽቷል። 804ኛ ኮር ነበረ የሸሸው። ይሄ የሸሸው ኃይል የፋኖ ኃይሎች ተከታትለው ጥቃት በመፈጸም ከተማዋን በእጃቸው ማስገባት ችለዋል። የመካነ ኢየሱስ ከተማ ከዚህ በፊትም ለበርካታ ጊዜ በፋኖ ኃይሎች ቁጥጥር ስር ውስጥ እየገባች በርካታ የመከላከያ ኃይል የተደመሰሰባት ቦታ ነች። እቺ ከተማ በስቴ ወረዳ ዋና ከተማ ነች። ጥቃቱን የሰነዘረው የአማራ ፋኖ ሰሜን አማራ ቀጠና በላይ ዘለቀ እዝ እስቴ ዳንሳ ብርጌድ በፈጸሙት ከፍተኛ ማጥቃት የሜጀር ጄኔራል ዋንታ ባተው 1ኛ ኮርና ጉና ክፍለ ጦር በጋራ በፈጸሙት የማጥቃት እንቅስቃሴ በርካታ የመከላከያ ኃይል እንደተገደለ፣ በርካቶቹ እጅ እንደሰጡ፣ እንዲሁም እነሱን ሲያግዟቸው የነበሩ የሚኒሻ፣ የፖሊስ፣ የአድማ ብተና ኃይሎች መደምሰሳቸውን፣ በተለይ ከምሽግ ተበትኖ የሸሸው የአገዛዙ ጦርን ተከትሎ በማጥቃት በመካነ ኢየሱስ ከተማ በተደረገው ውጊያ እንዲሁም በደጎላት ተብሎ በሚጠቀሰው ወታደራዊ ምሽግ 3 ወታደራዊ ምሽጎችን ሰብረው ከገቡ በኋላ በእነዚህ 3 ምሽጎች ከ120 በላይ የአገዛዙ ጦር ሙትና ቁስለኛ መደረጉን፣ በአጠቃላይ ይሄ ኃይል ተበትኖ ወደ ደብረ ታቦር እና ወደ ወረታ እንዲሁም ወደ አንበሳሜ ከተማ የሸሸ መሆኑና ሙሉ በሙሉ በፋኖ ቁጥጥር ስር ከተማዋ መግባቷ ታውቋል። በከተማዋ ላይ በተደረገው ውጊያ የፋኖ ቤተሰቦች
ሌቦች ናቸው ተብሎ ታስሮ የነበሩ ፋኖን ትደግፋላችሁ ተብሎ የነበሩ በእስር ቤት ሲሰቃዩ የነበሩ በርካታ እስረኞችን ማስፈታት ችለዋል። የፋኖ ኃይሎች ከተማዋን ከተቆጣጠሩ በኋላ አሁን የሸሸው 804ኛ ኮር ወደ ወረታ ከተማና አንበሳሜ ከተማ ላይ ራሱን አዘጋጅቶ ለማጥቃት እንቅስቃሴ እያደረገ ቢሆንም የፋኖ ኃይሎች አሁንም ወደ አንዳቤት አካባቢ እንቅስቃሴ እያደረጉ እንደሆነ ነው መረጃዎች የሚያመላክቱት። በዚህ ቀጠና መሳይ አሁንም ውጊያው ተጠናክሮ የቀጠለ መሆኑንና በዚሁ ቀጠና በገላውዲዮስ ከተማ አቅራቢያ ዋሻ ተራራ፣ ግድብ ተራራ በሚባሉ አካባቢዎች ላይ በተደረገ ውጊያ እነዚህን ወታደራዊ ምሽጎች ከነጠቁ በኋላ ገላውዲዮስ ከተማን ውስጥ ቴሌ፣ ፈትል፣ የእስልምና መካነ መቃብር አካባቢዎች ላይ ከባድ ውጊያ ተደርጎ የፋኖ ኃይሎች የገላውዲዮስ ከተማን ሙሉ በሙሉ መቆጣጠራቸውና በከተማዋ ላይ የነበረው የ77ኛ ክፍለ ጦር መፍረሱን መረጃዎች ያመላክታሉ። በተደረገው ውጊያ የ77ኛ ክፍለ ጦር ኦርዲናንስ አዛዥ ተገድሏል። በርካታ የመከላከያ ሰራዊት አባላት መደምሰስ መቻላቸውና ወታደራዊ ፐርሶኔሉ ተገድሏል። የኦርዲናንስና የሰው ኃይል ኃላፊው 4 አጃቢዎች ከ16 ቦምብና ከ800 ጥይት ጋር በፋኖ ቁጥጥር ስር መግባታቸውና በቀጣይ የፋኖ ኃይሎች ወደ ወረታና ወደ አንበሳሜ እንቅስቃሴ እያደረጉ እንደሆነ የሸሸውም እንዲሁ በሌላ አቅጣጫ ወደ ደብረታቦር ከተማ ገብቶ ደብረታቦር የዞኑ ዋና ከተማ ላይ ከፍተኛ ውጥረት እንደነገሰ ነው መረጃዎች የሚያመላክቱት። በዚህ ቀጠና በተደረገው ውጊያ ከ3 ወራት በፊት የእስቴ ወረዳ ዋና ከተማ ፖሊስ አዛዥ የነበረው ኢንስፔክተር ሊየው የተባለ የፖሊስ አዛዡ ከ3 እና ከ4 ወራት በፊት በፋኖ ቁጥጥር ስር ገብቶ ተማርኮ በውጊያ ላይ ምክር ተሰጥቶት ከእንግዲህ በኋላ በፖሊስ አዛዥነት አትቀጥልም በማለት ወደ ቤተሰቦች ሂደ የራስህን የግል ስራ ብሎ ተመክሮ ተዘክሮ የሄደ ቢሆንም ነገር ግን አሁንም በውጊያ ቀጠና ላይ ተገኝቶ እሱም ኢንስፔክተር ሊየውም አብሮ መደምሰስ መቻሉን ነው መረጃዎች የሚያመላክቱት። ምንድን ያለው ጎጃም ቀጠና በበርካታ አካባቢዎች ውጊያ እየተደረጉ እንደሆነና በተለይ በባህር ዳር ዙሪያ አካባቢ የአገዛዙ ጦር ከፍተኛ ጉዳት ስለደረሰበት ይህን ጉዳት ለማካካስ አሁን በእግረኛ ሰራዊቱ መተማመን ባለመቻሉ በጣም በከፍተኛ ደረጃ ሄሊኮፕተሮችን፣ አውሮፕላኖችን እና ድሮኖችን በመጠቀም በሲቪል ነዋሪዎች ላይ ከፍተኛ ጉዳት እያደረሰ ነው። በተደረጉት የድሮን ጥቃቶች በርካታ ሲቪሊያን እንስሳቶች፣ ዶሮ ሳይቀር ተመቶ በተለያዩ የማህበራዊ ድረገጾች ላይ እንደተሰራጨ ይታወቃል። የተጎዱ ሰዎች ሲቪሎች ናቸው እንጂ የፋኖ ኃይሎች ምንም አይነት ጉዳት እንዳልደረሰባቸው ነው መረጃዎች